በዘፍጥረት መጽሐፍ ምዕራፍ 18 ላይ እናውጣና ቆመን የተወደደውን የእግዚአብሔር ቃል እንደዚህ እናነባለን። አለፍ እያልኩ ነው ማነበው። ምዕራፍ 18 ዘፍጥረት መጽሐፍ ቁጥር 1 ቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በመተገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬት ዝቅ ብሎም እጅ ነሳ። ቁጥር 22 ሰዎቹም ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበር። ምዕራፍ 19 ቁጥር 12 ሁለቱ ሰዎችም ሎጥን እንደዚህ አሉት፣ በከተማዋ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ፣ ይህን ስፍራ ልናጠፋው ነው። ቁጥር 15 ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና 2 ሴት ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አስቸኮሉት። ሎጥም ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የ2 ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። ከፍና አርግ መጽሐፋችንን። እኔም ምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከኛ ጋር የእግዚአብሔርን ቃል የምትካፈሉ ወገኖቼ ዛሬ የምንካፈለው የእግዚአብሔር ቃል የእግዚአብሔር እጅ በሚል ነው። የእግዚአብሔር እጅ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር እጅ በብዙ ሰዎች ሕይወት ውስጥ ሲሰራ ሲንቀሳቀስ ብርታትና ኃይል ጉልበትና ድፍረት ድንቅና ተአምራት ሲያደርግ በብዙ ቦታዎች ላይ ትመለከታላችሁ። አማኞችን ከሌሎች ሰዎች የሚለያቸው አብሯቸው የሚገለጥ የሚሰራ ሲሄዱ የሚቀድማቸው ደግሞ የሚከተላቸው ሲገቡ ወደ ገቡበት ሁኔታ ቀድሞ የሚገባ የእግዚአብሔር እጅ እንዳለ መጽሐፍ ቅዱሳችን ላይ ታያላችሁ። እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ ተመሳሳይ አይነት አስቤዛ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ሕይወታችን የድል ያሸናፊነትና የበረከት ፍጹም ፍርሃት የማያውቀው ፍጹም ድንጋጤ የሌለበት ሆኖ ካያችሁት ያ በአማኞች ሕይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። ጉባኤው ልዩነቴ የእግዚአብሔር እጅ ነው ይበል። አሁን ዛሬ የማካፍላችሁ ቃል ለጸሎት ስለሆነ ቃሉን እየሰማን እየጸለይን ስለምንሄድ ልክ አፒታይቱ እንደተከፈተ ሰው ሕይወታችሁ ላይ ልዩነት የሚያመጣ ከዚህ ቃል ጋር አብሮ ልክ ይላችሁ ብሉቱዛችሁን ኦን አርጋችሁ ዶክመንት ስትቀበሉ ከዶክመንቱ ጋር አብሮ ቫይረስ አንዳንዴ እንደሚመጣ ታውቃላችሁ። ልክ እንደዚሁ ዛሬ ይሄ ቃል ወደ እናንተ ሲመጣ ከቃሉ ጋር አብሮ የሚመጣ ኃይል ያለ ያገኛችኋል። አሁን እኔ ቃል ሳካፍል የትንቢት ቃል ሲሆን አሜን በለ። ይሄ የጴንጤቆስጤ ቤት ነው። አሜን እንድትል በልሳን እንድታወራ ከዚህ ቃል ጋር አብሮ የሚመጣ ኃይል ያገኛል። ደግሞ ዛሬ የሆነ ነገር ተለቆ በእጅ ይገባል። አው እንደዚህ በደንብ አፒታይቱ እንደተከፈተ ጉባኤ እንደ ኃያል ጉባኤ አሜን ባሉ። ምክንያቱም የሚስማማ ሰው ካለ እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም ልብሳችን አይደለም። አንድ ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ሕይወት ኦፕሬት ያደርጋል።
መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው። የእግዚአብሔር እጅ 24ቱ ብቻ ነው። ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሰበራል። እኔ አላውቅም፣ ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ህይወታችሁ ይዘረጋል። አሜን ይባላል። ልክ መጽሐፉ ላይ እንደነገርኳችሁ 1800 ጊዜ በላይ እጅ የሚል ቃል ታገኛላችሁ። አብዛኛው የሰው እጅ ነው። ጥቂቱ 24ቱ ብቻ የእግዚአብሔር እጅ ነው። ስለዚህ ዛሬ የምጠይቃችሁ አብዛኛው በሰው ህይወት ችግር የፈጠረ በሰው ህይወት ምስቅልቅል ያደረገ ያስጠላ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደውም። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደው። በጌታ በኢየሱስ ስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሃሌሉያ። መጽሐፍ በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 9 ሲናገር እንደዚህ ይላል፣ ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው። ይሄ ለጊዜው ነው። የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል። እኔ ጸልይላችኋለሁ በጌታ በኢየሱስ ስም 2017 ሳያልቅ ድል ቤታችሁ ይገባል። ድል ቤታችሁ ይገባል። በሆነ ጉዳይ የምስራች ትሰማላችሁ። በጌታ በኢየሱስ ስም ትሰማላችሁ። ጥቂት አላችሁ እዚህ ጉባኤ ለሊት ተነስቼ ቃሉን እያነበብኩ እየጸለይኩ እያሰላሰልኩ ያለ የእግዚአብሔርም ቃል የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ። እጄን ወደ እናንተ ዘረጋለሁ። እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ስም ምድር ኃይሏን ትሰጣችኋለች። ምድር ፖቴንሻሏን ትሰጣችኋለች። በጌታ በኢየሱስ ስም ይሄ ይሆናል። አንድ ጊዜ ጉባኤው ይጩና የእግዚአብሔር እጅ ይበል። ድገሙና የእግዚአብሔር እጅ ይበል። ደመናው ሙፍ ያደርጋል። የእግዚአብሔር እጅ በሉ። እኔ ስናገር እናንተ የእግዚአብሔር እጅ ትላላችሁ። እስራኤልን የመራ ባህሩን የከፈለ ፈረስና ፈረሰኛውን ያሰጠመ ሌዋታን እባቡን የቆራረጠ ሽባውን የተረተረ ሙታንን የቀሰቀሰ እውራንን ያበራ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ መራራውን ጣፋጭ ያደረገ ለመካኒቷ ልጅ የሰጠ የተረሳውን ያስታወሰ የተጣለውን የሚያነሳ አሜን። ተባረኩ። ቁጭ በሉ። እናንተ የእግዚአብሔር እጅ ስትሉ እኔ በተናገርኩት ቃል ሁሉ ላይ የሚሰራ የእግዚአብሔር መንፈስ እየነካችሁ ነው። ልክ እኔ ለመካኒቷ ልጅ የሰጠስን የእግዚአብሔር እጅ ስትሉ በጌታ በኢየሱስ መካንነት ይቆማል። ጭንገፋ ይቆማል። እስራኤልን ያሻገረ ሲባል የእግዚአብሔር እጅ ስትሉ ዛሬ ከሆነ ነገር ትሻገራላችሁ። ኢየሱስ ጌታ። አዎ። ስለዚህ አጠገባችሁ ያለውን ሰው ተውትና ወደ እግዚአብሔር ቃል በደንብ እንገባለን። ወዳጆች የእግዚአብሔር እጅ ሲመጣ በሰው ህይወት ምን እንደሚሆን ዛሬ እንካፈላለን። ምንም ነገር ስለፈለግን አይሆንም። አሁን ባነበብኩላችሁ በእግዚአብሔር ቃል መሰረት ልክ የሎጥ ህይወት ላይ እንዳያችሁት ማለት ነው። ልክ ሎጥን ከነበረበት ሁኔታ ያወጣና የረዳ የእግዚአብሔር እጅ ለኛም ያስፈልገናል። ወዳጆቼ አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 18 እና 19 ላይ የምትመለከቱት ነገር ምንድነው? በአጭሩ ልተርክላችሁ። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት።
አብርሃም ቀትር ሆኖ ሳለ በመምሪያ አድባብ ስር ተቀምጦ ነበር ይላል። ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበር እና ድንገት 3 እንግዶች ወደ በመንገድ ሲያልፉ አብርሃም አያቸው። እነዚህ 3 እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ ያሉት አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል አትዘግይ አንተንና ያንተ የሆነውን ከዚህ ከተማ ይዘውጣ በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ። ስለዚህ ምህረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በል ይሉታል፣ አስቸኩለውታል። ሊመጣ ያለ ጥፋት አለ። ደግሞ አንተን ስፔሻል የሚያደርግህ ሞገስ አግኝታል፣ ምህረት አግኝታል። ላንተ የጸለየልህ ላንተ በእግዚአብሔር መከፊት የቆመ ሰው አለና ቶሎ ውጣ። ቤትን፣ ልጆችን፣ ሚስትን፣ ቤተሰቦችን፣ አማቾችም ካሉ ይዘውጣል። የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም። ለመውጣት እኮ ተስማምቷል፣ እሺ ብሏል። እንደው መጽሐፉ ሲናገር እንደዚህ ይላል፣ ወደ ጌቶች ይላል። ቃሉን አንብቡት። ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም አለ። ምክንያቱም የነገሩት አንድ ጉዳይ ነው። ቶሎ ብለህ ከዚህ ከተማ ውጣ አሉት እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያዩ ተራራው ትልቅ ነውና ራሱን ሲያይ እዚህ ጥፋት እየመጣ ቢሆንም ወደ ተራራው ግን ሮጬ መውጣት የምችልበት ጉልበት የለኝም። አልችልም ጌቶቼ አልችልም። ጥፋት እየመጣ እንደሆነ አውቃለሁ ግን አልችልም። የሚገርማችሁ እንደዚህ ይሉታል፣ ቶሎ በል፣ ቶሎ ውጣ፣ አትቆይ፣ ቶሎ አትዘግይ ብለው ይሉታል። እና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋ አላሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማል። ለዘገየ ሰው አቅም ጉልበት ላጣ ሰው የሚያስፈልገው የሚረዳው ጉልበት ነው። እና ለዚህ ይሄንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበር። ዛሬ ማለዳ ብሎኛል ጌታ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣል። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ in the mighty name of Jesus ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያልፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል።
ልቀቁና አሜን በሉ በደንብ በጌታ በኢየሱስ ስም መፍጠን ይሆንላችኋል አሜን ነው እስቲ ጩሁና አሜን በሉ የእግዚአብሔር እጅ በሉ እስቲ ተባረኩ ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል የእግዚአብሔር እጅ በእኔ ላይ ነበረች የእግዚአብሔር መንፈስ ወሰደኛል አጥንቶች በሙሉበት ሸለቆ አገባኛል አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ እውነቴን ምነግር ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል ወይኔ እኔ አምናለሁ በእርምጃም አምናለሁ at the same time ግን በመለኮታዊ ፍጥነት አምናለሁ በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ መውጣት ካለባችሁ ነገር በፍጥነት ትወጣላችሁ መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ እኔ ጸለይኩላችሁ በኢየሱስ ስም በጊዜ መድረስ ይሁንላችሁ የእግዚአብሔር እጅ ወዳጄ የእግዚአብሔር እጅ ለእያንዳንዳችን ያስፈልገናል የእግዚአብሔር እጅ ለእያንዳንዳችን ነው የሚያስፈልገን ለመሰለ የእግዚአብሔር እጅ ረጅም ነው የእግዚአብሔር እጅ የማይደርስበት ቦታ የለም የማይገባበት ሁኔታ የለም የሰው እጅ የማይደርስበት ቦታ አለ የማይገባበት ሁኔታ አለ አንዳንድ የምታውቃቸው ሰዎች እጃቸው ረጅም ከመሰለ ተሳስታል ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው የሚደርሰው እስከ ፍርድ ቤት ነው የሚደርሰው እስከ ሆነ ሚኒስተር መስሪያ ቤት ነው ኢትዮጵያ ውስጥ በጣም እጁ ረጅም እስከ ቤተ መንግስት ነው ከዛ በላይ አይረዝምም ይገርማል የእግዚአብሔር እጅ ግን እጁ ረጅም ነው የማይገባበት ሁኔታ የለም የማይደርስበት ቦታ የለም አሁን አንተ እዚህ የጸለይክ ውጭ ሀገር ያለ በዘመድ በኢየሱስ ስም ይፈወሳል የትኛውም አይነት ሁኔታ ይስተካከላል የእግዚአብሔር እጅ ወደ ሁኔታ ይገባል ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል ነገራችሁ ይለቀቃል ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል በራችሁ ይከፈታል በደምጩና አሜን ባሉ ይሄ የመጽናናት ጉባኤ ነው ይሄ የኃያላን ጉባኤ ነው ይሰማል አርባር እንማራለን እሁድ የመጽናናትና የኃያላን ጉባኤ ነው ሰው በደንብ አርጋችሁ ስሙኝ ለእያንዳንዳችን የእግዚአብሔር እጅ ያስፈልገናል የባለስልጣን እጅ አይደለም የባለሀብት እጅ አይደለም የባለስልጣንና የባለሀብት እጅ የሚችለው አለ የማይችለው አለ የሚገባበት አለ የማይገባበት አለ የእግዚአብሔር እጅ ግን ይገርማል ፈርዖን ቤት ይገባል ባቢሎን ይሄዳል የእግዚአብሔር እጅ የማይገባበት የለም የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ ልክ እንደዚህ በጌታ በኢየሱስም ጸለይኩላችሁ ዛሬ የእግዚአብሔር እጅ ወደ ሁኔታችሁ ይገባል ወደ ቤታችሁ ይገባል ወደ ኑሯችሁ ይገባል አልሰለቸኝም እናንተ ማገልገል ይገርማችኋል አልሰለቸኝም እንደውም ሳያችሁ በረታለሁ አምላካችሁ መንፈስ ያበረታኛል ስለዚህ የሚስማማ ሰው ካለ እንደውም መጽሐፍ ሲናገር እንደዚህ ይላል ሄላታካቻ የሚከፍታል የሚዘጋ የሌለው የሚዘጋ የሚከፍት የሌለው ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ ነገራችን እንዲዘጋ እንዲቋረጥ እኛ ግን አንድ ነገር እናውቃለን አምላካችን እጁ ብርቱ ነው ይከፍታል የሚዘጋ የለም ይዘጋል የሚከፍት የለም ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል አሜን ነው ወይ ጻፉ እንደዚህ ብላችሁ የእግዚአብሔር እጅ ያስፈልጋችኋል because የእግዚአብሔር እጅ የማይገባበት ቦታ የማይገባበት ሁኔታ የማይደርስበት ቦታ የለም ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች የእግዚአብሔር እጅ የሰለለውን ጉልበት ትሰጣለች ለሞተው ህይወትን ትሰጣለች የተበላሸውን ታስተካክላለች ለምንድነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጅብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በህይወታችሁ ታዩታላችሁ ወይኔ የእግዚአብሔር እጅ በህይወታችሁ ታያላችሁ ኋላ ላይ ያለው ሰው በደንብ አርክና አሜን ባል የእግዚአብሔር እጅ ድንቅና ታምራት ታደርጋለች ወዳጆች
ከጥፋት ጉድጓድ ከረግረግ ጭቃ ያወጣል እግዚአብሔር እጅ። በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስቦ የሚያወጣው እጅ ነው። ደግሞ ይገርማቸዋል የእግዚአብሔር እጅ ከጥፋት ጉድጓድ ከረግረግ ጭቃ ብቻ ሳይሆን የሚያወጣው በከፍታ ላይ ታቆማለች፣ አረማመድን ታጸናለች። አውጥቶ አይደለም ሜዳ ላይ የሚለቅ ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። ከዛ በኋላ እንደዚህ ይላል አረማመድን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገስታቶች እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ ተወደቁ። እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣቸው እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል። ዛሬ ወደዚህ ቤት ዛሬ የመጣው መልእክት እንዳለ አምነ ከሆነ እመነኝ ኢኮኖሚ ካንተ እጅ ይወጣና እግዚአብሔር እጅ ይገባል። እግዚአብሔር እጅ ይገባል። ታያለ በጌታ በኢየሱስ ስም። ኢዮብ እንደተናገረ መስማትን ሰምቼ ነበር አሁን ግን አይኔ አየች እንዳለ በጌታ በኢየሱስ ስም ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላችኋል። ዘንድሮ ማየት ይሆንላችኋል። አሜን ነው ወይ? say አሜን። አሁን ከሞቀ ያለው አማራጭ ሙቀት ከውስጥ መጨመር ነው። የውጩን ሙቀት ለመቋቋም ከውስጥ ሙቀት ነው መጨመር ያለበት። ይሄ እንደሆነ ጴንጤ በቃሉ ጉዳይ ላይ ኮምፕሮማይዝ አላረግም። እዚህ የደረስኩትም አሜን እያልኩ ነው። አምላኬ እጁን አውቀዋለሁ። የጌታን እጅ አውቀዋለሁ። አሜን ነው ወይ? say አሜን። ደሞ እንደዚህ ነው ልንገር እግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለናንተ ሲደረግ ታያላችሁ። አልሰማችሁኝም ያልኩት እስከ ዛሬ ለሌሎች ሰዎች ሲደረግ የሰማችሁ ሰዎች ለናንተ ሲደረግ ታያላችሁ። በቃ ልመርቃችሁ ስትሞሸሩ ታያላችሁ፣ ስትከብሩ ታያላችሁ፣ በከበረ ሰረገላ ላይ ስትወጡ ታያላችሁ። ሄሎ መጽሐፍ ሲናገር እንደዚህ አለ በጊዜው ከፍ እንዲያደርግ ከእግዚአብሔር እጅ በታች ራሳችሁን በጊዜው ምን እንዲያደርግ የእግዚአብሔር እጅ ከፍ የሚያደርግ ማን ወይኔ ከፍ የሚያደርግ ማን ጨምር ከፍ የሚያደርግ ማን የሚባርክ ማን ነው? አንታቻቻ አሜን ነው ወይ? say አሜን። ተባረኩ። ስማ እኔ ቃሉን እያነበብኩ ቃሉን እያጠናው እኔ እናንተ እስቲ እንደዚህ በሉ እንደዚህ 45 እንደዚህ ግራችሁ እንደዚህ አርኩስ አጣምሩ አዎ ጎሽ ሲያምርባችሁ ይኸው እንደዚህ ያረጋችሁ ቃሉን እያነበብኩ እንደዚህ ይላል ዘፍጥረት መጽሐፍ እንዴ ሎጥን ውጣ ብሎ ቢሉት ቢያስቸኩሉት ምን ቢሉት ሰውየው ቁጭ አለ። ተራራውን አየና እኔማ ወደዛ ማምለጥ አልችልም መሄድ አልችልም አንተ ካልቻልከኝ አንችላል አንተ ስላልወጣ አብራ አጠፋ አትችልም። የሎጥን እጅ አለ የሚስቱን እጅ አለ የሁለቱ ሴት ልጆች እጆቻቸው ይዘዋል ማን አውጡት አጥፋቸው ነው 45 ሄሎ እግዚአብሔር ምስክሬ ነው። ይሁን አሁን መቼ ነው ከዚህ ሁኔታ መውጣው የምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ዘረጋላችኋል። የሰማኝም የተስማማም ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም ከእጥረትና ከውጥረት ያወጣችኋል፣ ወደ
ሰፊ ስፍራ ያወጣቸዋል። አሁን ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥነው እጅ። ቆይሽ እኔ ስጠይቃችሁ እናንተ መልሱ። ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥን እጅ በሉት። ለዘገየ ሰው ምንድነው የሚያስፈልገው? ለዘገየ ሰው ምንድነው የሚያስፈልገው? በር ለተዘጋበት ምንድነው የሚያስፈልገው? የሚከፍት እጅ። ነገሩ ለተያዘበት ምንድነው የሚያስፈልገው? የሚያስለቅቅ እጅ። በጌታ በኢየሱስ ስም ይሆንላችሁ። አሜን ነው። እሺ የእግዚአብሔር እጅ ወደ ህይወታችሁ ሲመጣ ምን እንደሚሆን ልንገራችሁ። 11 ነጥብ ነግራችኋለሁ። የመጀመሪያ ይሄ እየጸለየ ላለ ሰው ብቻ ነው ይሄ መልእክት። ጌታ ሆይ ለሚል፣ አባ ለሚል፣ የኔ ጌታ ለሚል ዛሬ ለምን እዚህ ጉባኤ መጣው ካልሽ በቃ መልእክቱ ይሄ ነው። አንቺ እዚህ ቁጭ ብለሽ ወልሽ በሮችሽን እየከፈተ ያለ እጅ አለ። ከጥፋት እያስመለጠሽ ያለ እጅ አለ። አንደኛ የእግዚአብሔር እጅ ወደ ሰዎች ህይወት ሲመጣ የሚያደርገው ነገር አንደኛ የተወሰደብህን ነገር ያስመልስልሃል። የተወሰደብህን ነገር አውቀሚውን ሳታቅ ፈልገሚውን ሳትፈልግ አቅም ኖሮ ይም አቅም አጥተ ያንተ የነበረ የምታቀው ዛሬ ግን የሌለ ስንት ነገር እንዳለ አላውቅ ከእግዚአብሔር የተቀበልከው ገና በልጅነት እግዚአብሔር ሰጥቶ የነበረ የጸሎት ህይወት፣ የአምልኮ ህይወት፣ የሥራ የተለያየ ጉዳይ በተለያየ ምክንያት የተወሰደባችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ያን ጠላት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችኋል። ያስመልስላችኋል። በደንብ አርጋችሁ አሜን ባሉ። የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ይላል። ፍልስጤማውያን የእግዚአብሔርን ታቦት ከአቤኔዘር ማርከው ወሰዱት። ከዛም ደግሞ ወደ አሽዶድ ይዘው መጡት ይላል። ወደ አሽዶድ የእግዚአብሔርን ታቦት ይዘው መጡ ይልና ቃሉ ሲናገር እንደዚህ ይላል። በአሽዶድም በዳጎን ቤተ ጣዖት አስቀመጡት ይላል። ከዛም በማግስቱ ሲመጡ ይላል ዳጎን በግንባሩ ተደፍቶ አገኙት ይላል። ከዛ ቀና አርገው አስቀመጡት። the next day የእግዚአብሔር ቃል ሲናገር የእግዚአብሔር እጅ የእግዚአብሔር ታቦት ዳጎንን ሁለት እጁን ቆርጦ በግንባሩ ተርትሮ ደፋው። እንደገና ሶስተኛ ቀን ሲመጡ ዳጎን እንደገና በግንባሩ ተደፍቷል። ቀና ሲያረጉት እንዳይሆኑ ሆኖ ጎማምዶ ጥሎታል። ከዛ እንደዚህ ያሉ ወደ ጌት ምድር ውሰዱታል። ወደ ጌት ምድር ይዘው ሲሄዱ መጽሐፍ ሲናገር እግዚአብሔርም ከህፃናት እስከ ሽማግሌ በእባጭ መታቸው ይላል። ህዝቡ ጮሁ። ከዛም ወደ አቃሮን ውሰዱታል። የአቃሮን ህዝብ እንደዚህ ያሉ ልታስጨርሱ ነው አሉ። መጽሐፍ ሲናገር አንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ላይ ይሁንኔ የእግዚአብሔር እጅ ጠነከረችባቸው። የእግዚአብሔር እጅ በረታችባቸው። ከዛ አቃሮን ጋር ሲደርሱ እንደዚህ ያሉ በቃ መልሱት ይሄንን ታቦት መልሱት ወደ አቤኔዘር አሉ። የእግዚአብሔር እጅ ዛሬ ማለዳ ገና ወደ አንተ ልመጣ ስል የእግዚአብሔር መንፈስ እንደዚህ ብሎኛል። በጠላታችሁ ላይ የእግዚአብሔር እጅ ዘንድሮ ይበረታበታል። እማያዳግምት እግዚአብሔር ይመታላችሁ። አሜን። በደንብ አርጋችሁ የተወሰደባችሁን ነገር ያስመልስላችሁ። መጽሐፉ እንደዚህ ይላል የእግዚአብሔርም እጅ ጠነከረችባቸው። ይገርማል። እንደውም ይላል በጌት ምድር እግዚአብሔር አምላክ በእባጭ መታቸዋል። አንድ አሜን የሚል ሰው ካለ ዘንድሮ እግዚአብሔር ጠላትን ይመታዋል። ግድ የለም መተተኛ ደጋሚ ሟርተኛ በደንብ ስላለ አንተ አሜን በል። በኢየሱስ ስም ይመታል። ነቅነቅ አርግና አሜን በል። ታቦቱ የመባረኪያቸው ከእግዚአብሔር ጋር ላላቸው ህብረት ምልክታቸው ስለነበረ ታቦቱ ተማረከባቸው። የዛን ጊዜ የእግዚአብሔር እጅ የተወሰደብን ነገር ስለሚያስመልስ አንድ ጊዜ በአሽዶድ ከዛ በጌት ከዛ በአቃሮን የእግዚአብሔር እጅ በረታችባቸው። የሰው እጅ
ይገርማል ሊሰጥህ ይችላል እንጂ የተወሰደብን አይመልስም የሚሰማኝ ካለ አሳ ነባሪውም ታዞ ዮናስን ቢች ዳር እንደተጥፋው በጌታ በኢየሱስም ይሁን በረከትን የበላውን አውሬ እግዚአብሔር ዘንድሮ ያስተፋ ማንም ይሁን ማንጮና አሜን ባለ ያስተፋ ይመለሳል ሰላም ይመለሳል ደስታ ይመለሳል ሳቅ ይመለሳል ሳቅ ይመለሳል የድሮ ጫወታ ፈገግታ ይመለሳል ስራ ይመለሳል ሰላም የወሰደው ነገር ይመለሳል አሁን ስማይ ኢየሱስ ጌታ ነው በመሰረቱ የተወሰደብህ ነገር ሲወሰድብህ ወይ ተዘናግተህ ሳታቅ እያወቅ ስላልቻልክ በተለያየ መንገድ ሊወሰድብህ ይችላል ተዘናግተህ ሊወሰድብህ ይችላል እግዚአብሔር ይሁንኔን ያ ሲዝን ማለት የፍልስጤም ህዝቦች የበረቱበት ሲዝን ነው እና እስራኤላውያን ተዋቅተው ታቦቱን አያስመልሱትም ስለዚህ ውጊያው የራሱ የእግዚአብሔር ሆነ እኔ እንደው መጽሐፉን ሳነበው ደስ ያለኝ በአሻዶድ ዳጎንን የኔ ጌታ ሁለት እጁን ቆርጦ ጣለው እና አምላካችን ያሉት ዳጎን በሚቀጥለው ቀን ቀና ሲያረጉት እጅ የለው ቆርጦታል እኔ የዛ ሰዓት ይመስለኛል እጁን ሲቆርጠው ድጋሚ እንዳይወስድባቸው አድርጎ የመለሰው ክረምት እየመጣ በጋ እየመጣ ነገርን የሚወስድ ካሁን በኋላ እንዳይወስድ መድኃኒዓለም እንዲቆርጦ ይገላግላል አንደኛ እንደዚህ ያለ መጽሐፉ የእግዚአብሔር እጅ ጠነከረችባቸው ቆይ አንዴ በሉት እስቲ የእግዚአብሔር እጅ ጠነከረችባቸው በሉ እስቲ ሴት ሞገሰታችሁ የእግዚአብሔር እጅ ጠነከረችባቸው በሉ እስቲ ሁለተኛ የእግዚአብሔር እጅ ሲመጣ ምን እንደሚውል ልንገር ይሄ አንተ መልእክት ነው ይመለሳል ጌታ የእግዚአብሔር እጅ ሁለተኛ መቻልን ይሰጣል በሐዋርያት ሥራ መጽሐፍ ምዕራፍ 11 ከቁጥር 19 እስከ 21 ስታነቡ አማኞች በመከራና በስደት ውስጥ ነበሩ ተበታትነው ነበር ነገር ግን በሚገርማችሁ ሁኔታ ለብዙ ሰዎች ወንጌልን ማድረስ ቻሉ እንደውም የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 19 እስከ 21 ሲናገር የጌታ እጅ ከነሱ ጋር ነበረች ብዙ ሰዎችም አምነው ወደ ጌታ ተመለሱ አለ የነበሩበት ሁኔታ ወንጌልን ለማድረስ የማይመች ሁኔታ ነበር ሐዋርያት አማኞች በስደት ውስጥ ነበሩ በመከራ ውስጥ ነበሩ ነገር ግን ይገርማል ዛሬ መቼ ተያዝን ስደት ተነስቶባቸው እየተንከራተቱ ከቤት ከቀያቸው ወጥተው በማይመች ስደት መከራና መበታተን ውስጥ ሆነው ወንጌልን ለብዙዎች ማድረስ የሚችሉበት አቅም የሚችሉበት ጉልበት መቻል ሰጣቸው የእግዚአብሔር እጅ በማይመች ሁኔታ ውስጥ መቻልን ይሰጣል አሁን እንዴት እያላችሁ ያላችሁ ሰዎች የእግዚአብሔር እጅ ያስችላችኋል አሁን እኮ ብዙዎቻችሁ የሆነ አልቻልኩም የምትሉት ነገር አላችሁ አልቻልኩም በዚህ ሁኔታ መቀጠል አልቻልኩም በዚህ ሁኔታ ማገልገል አልቻልኩም በዚህ ሁኔታ መኖር አልቻልኩም በእንደዚህ አይነት ሁኔታ በመከራ ውስጥ በስደት ውስጥ እንዴ አሁን ልንገር ሰማኝ በመከራና በስደት ውስጥ እያለፍ አንተ ምን በላው ምን ጠጣው የሚለውን ነገር ማሰብ ትተህ ከዛ አልፎ መለኮታዊ ነገሩን እግዚአብሔር ባንተ መስራት እንደሚያስችል መጽሐፉ እንደዚህ ይላል የእግዚአብሔር እጅ ከነሱ ጋር ስለነበረች የእግዚአብሔር እጅ ከነሱ ጋር ስለነበረች ስደተኛ ሆነው በገቡበት ከተማ አፖስቶል ሐዋርያው ነው የሚሆኑት ከነሱ ጋር ስለነበረች ሽባ ይተረተራል የሞተ ይነሳል ብዙዎች አምነው ወደ ጌታ ይመለሳሉ ሰዎቹን ሲጠይቋቸው ከቀያቸው ተፈናቅለዋል በእንደዚህ አይነት ሁኔታ ውስጥ ሰው ማገልገል አይደለም ኑሮ ይከብደዋል
እንዴት አድርጌ እንደምነግራችሁ አላውቅም። መቻልን ይሰጣል ብዬ ስላችሁ አሁንስ በቃኝ ያላችሁ ያላችሁ ሰዎች እንደ አዲስ ያስጀምራችኋል። እኔ እናንተም በሆን ወንበሩን ሰብሬ ከፍላለሁ ነበር ምለው ምቀኛ ሸረኛ ካውን አቆመ ብሎ ሲጠብቅ እንደውም አንተ ቆይ እንደዚህ በባረካችሁስ ቆይ ስማ የሙሴ እናትና የሙሴ አባት ሁለቱም በግብጽ ምድር በባርነት ነበሩ። የሙሴ እናት ቢሮዋ የት ነው ካልከኝ ጭቃ ረገጣ። የሙሴ አባት ቢሮ የት ነው ካልከኝ ጭድ ሰብሳቢ ነው። እሱ ይሰበስባል፣ እሷ ትረግጣለች። ከዛ ሰብስቦ ሲያመጣ ጭዱን በተን ያረጉና አብረው ይረግጣሉ። ብራዘር ሰው ጭቃ እየረገጠ እንደዚህ እየረገጠ ትዳር ያስባል። የሙሴ እናትና አባት እንዴ ተጋብተው መሰለኝ የወለዱት። ሰው ጭቃ እየረገጠ እኔ የሚመስለኝ የሙሴ አባት ምክንያቱም ሙሴ የተወለደ የት ነው? ግብጽ። የሙሴ አባት ጭቃ እየረገጠ የሙሴ እናትን አጠገቡ ባገት ሲገናኝ I love you በጣም ነው የምወድሽ ባይዘው ታምራለሽ። ምን አልከኝ? ሁለቱም አንተ በደም እየረገጥክ ይላል አንድ ግብጻይ፣ ሁለቱ ይረግጣ። ሰው ጭቃ እየረገጠ ትዳር ያስባል። ጭቃ እየረገጠ ልጅ ለመውለድ ያስባል። አሁን የሆነ ቻሌንጅ ውስጥ ሆነ ህይወት ካሰብክ የሚያስችል እጅ አለ። እየሰማኝ ያለ ሰው ካል ዘንድሮ እግዚአብሔር እንደዚህ ይላል፣ አይደፈርም የተባለውን የምትደፍርበት እጅ እግዚአብሔር ይሰጣል። አይሞከርም የተባለው ባንተ ይሞከራል። አይደረግም የተባለው ባንተ ይደረጋል። ባክጩና አሜን ባል ገቢህን እንዳትሞክረው። ገቢህን አይተው ትምህርትን አይተው አሁን ስራ እንደሌለ አሁን ስራ በስራ ማጣት ውስጥ ሆነ ትዳር ታስባል። እንደዚህ ለራስህ የምትቀይረው ጃኬትና ጫማ የለም አገልግሎት ታስባለህ። yes የእግዚአብሔር እጅ የማይቻለውን ያስችላል። የማይደፈረውን ያስደፍራል። የማይደረገውን ያደርጋል። እኔ ሻሸመኔ በነበርኩ ጊዜ ለየት ከሚያደርገኝ ነገር አንዱ በማንኛውም አጋጣሚ ሚስቴ አዲስ አበባ ከላከችኝ አዲስ አበባ መጥቼ ይገርማል መኪና መሸጫ ውስጥ ገብቼ እላለሁ። አልሰማኝ በቃ እንደዚህ እንደምለው የሙሴ እናትና አባት እዝ እንዲሉ መኪና መሸጫ ውስጥ ገብቼ በኔ ኢኮኖሚ በኔ ደረጃ የማይሞከር መኪና ጠይቃል። በኔ ኢኮኖሚ በኔ ደረጃ የማይደፈር ቤት አለው እና ለመሰል እማቀው ነገር አለ። ከኔ ጀርባ የሀብታም እጅ የለም፣ የባለስልጣን እጅ የለም። የአምላክ እጅ ከኔ ጋር አለች። በጌታ በኢየሱስ እጅ ባፍ የሚያስጭን ነገር እግዚአብሔር አድርጎ ያሳያቸዋል። አሜን በኢየሱስ ጩና አሜን በሉ በኢየሱስ ሰማ እኔ ታውቃላችሁ እኔ በጣም ፎርማል ነገር እንደምወድ ታውቃላችሁ። ዲሲፕሊን ያለው ነገር ወዳለሁ። መንፈስ ሲመጣብኝ ግን ፕሮቶኮሌን ይጥላል። ምን ልፈልጌ ነው? መጽሐፍ እንደዚህ ያለ የጌታ እጅ ከነሱ ጋር ስለነበረች ብዙ ሰዎች እያመኑ አስቻላቸው። This is impossible ሲሉ God is the God of impossible. God is not the God of possible. God is the God of impossible. እንደው መርቃል በቅምቅም አያቶች ባንተ ዘር ሆኖ ማያቅ ነገር ባንተ ቤት ይሁን። በእናንተ 9 ቅምቅም 10 11 15 10 ምናምን አንቺ አንደኛ ነሽ እንደዚህ ነው የሚባለው። አይ ሪሲቭ ኢት አለች። በቃ this is የሙሉ ወንጌል አባል መቻልን ይሰጣል። ሰው በኃይሉ ድል አያረግም አለ። ኦኬ ሶስተኛ አንደኛ የእግዚአብሔር እጅ ምን ያረጋል? የተወሰደብን ነገር አብርሃም ተወስዶበት ነበር ሚስቱ
አስመልሶለታል። ሄሎ ዳዊት ተወስዳበት ነበር ደሞ ሲያስመልስልህ የተወሰደብን ብቻ አይደል ጨምሮ ኢየሱስ አሁን እዚህ ቁጭ በለ እንትና ቢረዳኝ አትበል እንትና ቢያግዘኝ አትበል አሁን እዚህ ቁጭ በለ አሜን ማለት ያለብን እንደዚህ ጌታ እጅ አባ እጁ ለሃይ አውቶሪቲ ነው ኢየሱስ ጌታ ሶስተኛ በጣም ሚስጥር የሆነ ቃል ነው የምነግራችሁ ለሰው እንዳትናገሩ እዚህ ላለ ሰው ብቻ ነው ይሄ ሚስጥር ቃል ነው ሚስጥር ጠብቁ ታማኝ ሁኑ ታማኝነታችሁ በዚህ ይለካል ሶስተኛ የእግዚአብሔር እጅ ተጽዕኖ ፈጣሪ ያደርጋል ተጽዕኖ ፈጣሪ ያደርጋል ይሁንልህ የእግዚአብሔር ቃል በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 10 ሲናገር ያቤዝ አንድ ጸሎት ጸለየ አቤቱ መባረክን ባርከኝ አገሬንም አስፋ እጅ በላዬ ላይ ትሁና መባረክን ባርከኝ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶሚኔት ማረግበት እኔ ገፈር ማደርግበት የኔን ቴሪቶሪ መባረክን ባርከኝ ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት እኔ ገፈርን ማረግበት እጅ በላዬ እጅን ጫንብኝ እጅ አቤቱ እግዚአብሔር ሆይ መባረክን ባርከኝ ሀገሬንም አስፋ እጅ በላዬ ላይ ትሁን ማለት ሎርድ አምጣና እጅን በኔ ላይ አድርገው አለ በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደርግ እጅ በላያችሁ ላይ ይሆናል ስማ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረጋ አልችልም እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማረግ አልችልም እንድትሰማ እንድትደመጥ የሚያደርግ ተጽዕኖ ፈጣሪ ገቨርናንስ የሚሰጥ የእግዚአብሔር እጅ ነው የሚስማማ ሰው ካለ እጁን ላይ ውላ ያድርግ በጌታ በኢየሱስ ስም የእግዚአብሔር እጅ በላያችሁ ላይ ትሆን ገዢ የምታረግ እጅ በላያችሁ ላይ ትሆን መሪ የሚያረግ እጅ በላያችሁ ላይ ይሆን ተሰሚ የሚያረግ እጅ በላያችሁ ላይ ይሆን ወይኔ ሚለው ታደራ ኢየሱስ ጌታ አሁን ይሄ ነገር ደስ የሚል መቼ መስል ይሄ ነገር ደስ የሚል የያቤጽን ታሪክ ስታጠና ያቤጽ ማለት ምንም ያልነበረው ሰው ነበር የህይወት መንገዱ በጣም በችግር የተሞላ ሰው ነበር የተገፋ ሰው ነበር ሳይፈለግ የተወለደ ሰው ነበር ግን እንደዚህ አለ እግዚአብሔርም ልመናውን ሰማው ምን ማለት ነው ባጭራ መባረክን ባረከው የለመነው እጁን ነበር እጁን በላዩ ላይ አደረገ አቤቱ ግን ግዛቴን አስፋል እንደውም ቀጥሎ ሲናገር እንደዚህ ይላል ከስቃይና ከመከራ ጠብቀኛል አይገርምም ከስቃይ እና ከጉዳት ጠብቀኛል እጅ እስቲ አንድ ሰው እጅ ይበል አሁን ማንቸስተር ቢባል ከዚህ በላይ ተላል እስቲ እጅ ይበል ድካምና እጅ ይበል እስቲ ይኸውልህ እጁ በላይ የእግዚአብሔር እጅ በላይ የሆነች ሰው ኢንፍሉዌንሻል ሲመጣ ብቻው ነው የሚሰማው የ3000 ሰረገላ ኮቴ ነው እግዚአብሔር ከሱ ጋር እጁ በላዩ ላይ ያደረገለት ሰው መሬቱን ስትሰምዳው ስትመታው ድምድምታው ይሰማል ሄሎ ብራዘር ተጽዕኖ አፍንጫ አይደለም ተጽዕኖ ዲምፕል አይደለም ተጽዕኖ ቁመት አይደለም ተጽዕኖ የትምህርት ደረጃ አይደለም ተጽዕኖ የእግዚአብሔር እጅ ውጤት ለዚህ ነው ከ100 አገር በላይ ንጉስ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ
የልማታዊ ባለሀብት ልጅ የባለስልጣን ልጅ ጠዋትና ማታ በጣም አገር የሚንከባከባቸው ሴቶች መተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር እምታድግ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ አማርጣ ማትለብስ እማትቀባ አስቴር የምትባል ሴት ስትመጣ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ ወደዳታል። ልዩ የሆነ ቦታ ሰጣታል። አሁን የእግዚአብሔር እጅ የእግዚአብሔር ሞገስ ባንተ ላይ ሲሆን እውነቴን ነው የምነግርህ፣ ሳትቀባ ትሸታለህ፣ ሳትለብስ ታምራለህ፣ ሰዎች ይገዙልሃል፣ በትራቸው የነገስታት ይዘረጋልሃል። አንተ ጩሁና አሜን በል። ግድ የለም ሌላውን ተወው፣ አንተ በደንብ ጩሁና አሜን በል። የነገስታት በትር ይገዛልሃል፣ በኢየሱስም ይዘረጋልሃል። የእግዚአብሔር እጅ ተጽዕኖ ፈጣሪ ታረጋለች። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አሁን ለምሳሌ እዚህ ቤት እየሰማኝ ያለ ሰው ካለ እየሰማሽ ነው? ማይ እየሰማኝ ነው? ዛሬ እሁድ ወደዚህ ስትመጣ ምን ቃል እንደምትከፈል አታውቅም። ጌታ ግን አዘጋጅቶልህ ነበር። ኦኬ፣ ከዚህ ሁሉ ቃል ውስጥ ይሄን ካንተ ከላከል አትጠራጠር፣ ከሚቀጥለው ቀን ጀምሮ እጁ ባንተ ኦፕሬት ያደርጋል። በጌታ የጸና እጅ ካንተ ጋር ይሆናል። በጌታ በኢየሱስም ይሆናል። ቆይ ወደ ውስጤ ስለመጣ ይሄን ቃል ልንገራችሁ። እንደቆማችሁ ልንገራችሁ። ዮሐንስ ወንጌል 10 ከ27 እስከ 29 ይመስለኛል። ቆይ አታምቡት ይሁን። እኔ ምን የሚለው በጎቼ ድምጼን አይደል ይከተሉኝም፣ ያውቃሉ ይከተሉኝም አይደል የሚለው። ከዛ እንደዚህ ይላል፣ ከእጄ ይላል ማንንም አይወጣቸውም። ለምሳሌ እኔ ያልኩት ልጅ ያለው ከጠንካራው ከአባቴ እጅ የሆነ ነገር ለመውሰድ ሞክሬ ያውቃለሁ። ጣቶቹን ፍልቅቅ አድርጌ ለመውሰድ ሞክሬ ያውቃለሁ። እና ያጠንካራው የአባቴ እጅ ልጅ ያለው እንደዛ የሚፈለቀቅ አይደለም። አትሞክረው። እግዚአብሔር ጌታ እንደዚህ ያለ በጎቼ ሰሙኛል ከእጄ ያለ ፈልቅቆ ሊወስድ ይሞክራል እንጂ መቼም እግዚአብሔር አሳልፎ አይሰጥም። አሁን ወደ ውስጤ ስለመጣ መቼም ሴ አሜን። አራተኛ ደስ ያለው ሰው ካለ እጁ ረጅም ነው የሚባል ሰው ሰምተህ ታውቃለህ? በጣም ረዝሞ አየነው እኮ እስከ ቀበሌ ረዝሞ እስከ ክፍለ ከተማ አየነው። በጣም ረዝሞ ገባ እኮ ቤተ መንግስት። ከዛ ቀጠለ የለም። ዋይት ሃውስ ሄዳል አይሄድም። ክሬምሊን ሄዳ አይሄድም። የራሽ አይሄድም። በቃ ረዝሞ አጭር የአባቴ እጅ የማይደርስበት ቦታ የማይገባበት ሁኔታ። አንበሳ ጉድጓድ ብትገባ ይገባል፣ እሳቱ ውስጥ ይገባል። አሜን በል በደንብ አድርግ። የቆፈሩብን ጉድጓድ ቀድሞ ይደፍነዋል። አራተኛ የምስራች አለኝ ምስር በላ ሚለኝ ካል የእግዚአብሔር እጅ አምሮትን ይሰጣል። አምሮትን ይሰጣል። አምሮትን ምንድነው ያማረ? እንደው እንዲ ስታስበው እንደው ብለ ያማረ ነገር ምንድነው? ልክ ነፍሰ ጡር እንደሚያምራት እንደው እንደሚያምራት አምሮትህ ምንድነው? ምንድነው እየፈለክ ያለው? ፍላጎት ምንድነው? በመዝሙር መጽሐፍ 145 ከቁጥር 5 እስከ 6 እጅን ትከፍታለህ አምሮትንም ትሰጣለህ ይላል መጽሐፍ። እንደውም መዝሙር 104 ቁጥር 28 እንደዚህ ይላል፣ እጅን ትከፍታለህ ከበጎ ነገርም ትሞላባቸዋለህ ይላል። አየህ፣ የእግዚአብሔር እጅ አምሮትህን በጎ ነገር ይሰጣል። እኔ አንዳንድ ሰዎች ይቅርብኝ ምኞቴ ይቅርብኝ ምናምን እያሉ ሲዘምሩ ገረማል። ለምንድነው ይቀርብኝ? ዋይ እቺም ኑሮ ሆና ከዚህም ኑሮ ላይ አስቀነሰ ትችላለህ። ይቅርብኝ ምኞቴ አምሮቴ ምናምን። ለምን? ምኞትሽን ከበረከቱ የሚያረካት የሚያጠግብ
ይሰማል ወይ አሁን የምኑሮ ሆኖ ከኪራይ ቤት አምሮቴ ብለህ ትችላለህ ወይ እጅ ወዳፍ እየኖርክ ለምን ታስመስላል ለምን ተዋሻል አምሮቴ መሻቴ የሚቀርበት ከክርስቲያናዬ ጋር የሚጋጭበት ምን ምክንያት ምንም ምክንያት የለውም አሁን አንተስ ለምሳሌ በታክሲ ለመምጣት በፀሐይ መጥቶ ተሰልፈ ወገብ ተንቃቅቶ መምጣት አቤት በመኪና መምጣት ከክርስቲያና ጋር የሚያጋፋው ምንም ነገር የለው የእግዚአብሔር እጅ አምሮትን ትሰጣለች ምንድነው ያማረ ልጅ በኢየሱስ ስም ይሰጣል በኢየሱስ ስም ያማረሽ ምንድነው እንዴ ራስሽን ስታዩ እንደው ነጭ ቬሎ በቃ እግዚአብሔር ይሰጥሻል አላማረም ሰፋ ያለ ቤት ውስጥ መኖር አላማረም እጥረት የክርስቲያና መገለጫ ነው ያለማን እንደው ተወጥረ በጌታ በኢየሱስ ስም ስንቶቻችሁ እዚህ ለመምጣት ሞት ተሻግራችኋል ሰለሞን ሲናገር እንደዚህ ያለ መብልና መጠጥ አለ ከእግዚአብሔር እጅ እንደሆነ አየዋል አይገርምም ከእግዚአብሔር እጅ እንደሆነ አየዋል ይቅርብ የሚሉ ሰባኪዎችና ዘማሪዎች እነሱ የሚያረጉትን ይው እነሱ የሚያረጉትን ይው ጥፍጥ ያለ ኑሮ ነው የሚኖሩት ይገርማል ቆንጂዬ ጫማ ቆንጂዬ ኑሮ ልጆቻቸው አሜሪካ ነው የሚማሩት አሁን በየሚዲያው ይወጡ የሚደነፉ ሰዎች ቼክ አድርጋቸው ይቅርብ የሚሉ ሰዎች ተቀረብን አንድ ላይ ይቅርብን አምስተኛ ኢየሱስ ጌታ አሜን ይባላል አምስተኛ የእግዚአብሔር እጅ በሰው ህይወት ምን እንደሚያደርግ ነው ነገራችሁ አፈልጉም ይሄን እጅ አረ ወደ ወሳኝ ሐሳብ በነገራችሁ ወሳኝ ሐሳቦችን ወደ ኋላ አርጊያቸው ነው ግን አንድ እውነት ጸልይላችኋለሁ ዛሬ ይወል የማንም እጅ የሌለበት የእግዚአብሔር እጅ ያለበት በቃ ይወል ሊካድ የማይችል ይህቺስ የእግዚአብሔር እጅ ነች እስኪባል ድረስ በጌታ በኢየሱስ ስም የእግዚአብሔር አመጣጥ ለህይወት ይሆንል አምስተኛ በጣም ይገርማል ተምረሃል ጥሩ ነው ሰው ታውቃለህ ጥሩ ነው ጥሩ ቤተሰብ አለ ጥሩ ነው እነዚህ ሁሉ ግን ስራ አይሰጡም ስራ ይሰጣል የእግዚአብሔር እጅ አምስተኛ ጻፍ ስራ ይሰጣል በመክብብ መጽሐፍ ምዕራፍ 9 ቁጥር 1 ጻድቃንና ጠቢባን ስራቸው በእግዚአብሔር እጅ ነው ይላል ስራቸው በእግዚአብሔር እጅ ነው በስራና ክህሎት ሚኒስተር እጅ አይደለም ስራቸው በዲግሪያቸው አይደለም በሚያቁት ሰው አይደለም ስራቸው በእግዚአብሔር እጅ ነው አሁን ስራ የምትፈልጉ ሰዎች ስራ ይዤላችሁ መጥቻለሁ ሄሎ ስራ የምትፈልጉ አዲስ ዘመን ላይ ስራ አታገኙም ለፕሮቶኮሉ ነው የሚወጣው ማስታወቂያው ተምራል ስራታል ሲቪል ኢንጂነሪንግ ምናምን እዚህም ያለሁን በሚዲያም ሰማይሁን ስራ በእግዚአብሔር እጅ ነው በጌታ በኢየሱስ ስም ከዚህ ቀን ጀምሮ በተከታታይ ባሉ ቀናቶች ያልጠበቀው የሥራ በር ይከፈታል በጌታ በኢየሱስ ስም ይከፈታል ደግሞ ሲከፈት ስራአት እናት ቤት የተቀመጥክበትን ያልተከፈለን ሂሳብ እየከፈለ እያወራረደ በጌታ በኢየሱስ ስም ይሰጣል ሰለሞን የጥበቃውን ወንበር በወርቅ የለበጠ ሰለሞን በጥበቡ የታወቀ ሰው እንደዚህ ያለ የጠቢባንና የጻድቃን ስራ አለ በእግዚአብሔር እጅ ስራቸው ሄሎ መጽሐፍ ሲናገር በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ ቆፈራቸው ይስሐቅ ወጣለት ቆፈረ ደፈኑበት ወጣለት ደፈኑበት መጽሐፍ ሲናገር ድንጋያማውን መሬት ቆፈረ ውሃ ወጣለታል ውሃው ያለው መሬቱ ሳይሆን በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ እንደሆነ ስራክ ያለው ዲግሪው ሳይሆን ባንተና በእግዚአብሔር መካከል ባለው ኪዳኑ ስለሆነ በጌታ በኢየሱስ ስም ጸልያለሁ ከዚህ ቀን ጀምሮ የኢትዮጵያ ምድር የከለከለች ማንኛውንም ነገር በጌታ በኢየሱስ ስም ገጠር ከተማው ላንተ ኃይሉን መስጠት ይጀምራል ጸለይኩል ይሄንን መልእክት ቤትም ሰማ በዩቲዩብ ሰማ በፌስቡክ ሰማ በልዩ ልዩ መንገድ ሰማ በጌታ በኢየሱስ ክርስቶስም ካንተ አልፎ ሌሎችን የምትቀጥርበት ለሌላው ስራ የምትሆንበት ከተቀጣሪነት ወደ ባለቤትነት ከችግር ከእጥረት ወጥተ ወደ ተትረፈረፈ ህይወት የምትገባበትን የሥራ በር ይከፍትልሃል
አሜን በሉ። አሜን። የሥራ በር አሜን ነው። ስራ በማን እጅ ነው? ስራ በማን እጅ ነው? በማን እጅ ነው? እንደውም ስራ የራስ ስራ ካለ ጸለይኩልህ ብዛ ግዛ። አንድ የተተከለ ነገር ቅርንጫፍ እንደሚያወጣ ልክ እንደዚህ የራስ ነገር ካለ በጌታ በኢየሱስ ስም እዛኛው ክፍለ ከተማ እዛኛው ብራንች ያደረገ በጌታ በኢየሱስ ስም እየበዛ ይሄድልህ። በጣም ተጨናንቀ በቃ አሁን ለመስራት ሳይሆን ስራው ራሳቸው ቸርች ነኝ እያልክ ነው የምንሰራው። ኮምቦል ስልክ እየተጨነቅ ቸርች መጣው አንዴ እየጠበቁ በጌታ የት ነው ያለ እየፈለጉ እኔ ጸለይኩኝ። ሽቶ የተቀባ ሰው ሳያስፈቅድ እንደሚሸት እጸልያለሁ። እዚህ አገር ለጥቂት ሰዎች ብቻ ሰማይ ከፍቶ ለሌላው ላይ የዘጋ አጋንንት አታስፈቅድም፣ ላንተም ይከፈትልሃል። እዚህ መካከል በቡና ምትከብሩ ሰዎች አሉ፣ በወርቅ ምትከብሩ ሰዎች አሉ፣ በማዕድን ምትከብሩ ሰዎች አሉ፣ በሆቴል ምትከብሩ ሰዎች አሉ። እኔ እንደ ቤተክርስቲያን መጋቢ የምመራውን ህዝብ የመባረክ መብቴና ስልጣኔ የተጠበቀ ነው በጌታ በኢየሱስ ስም። እዚህ ከተማ እግዚአብሔር አምላክ ፎቆቹን፣ ፋብሪካዎቹን፣ ሆቴሎቹን ስመጥር የሆኑትን ነገሮች አሳልፎ ይሰጣቸዋል። እባርካችኋለሁ በኢየሱስ ስም ትባረካላችሁ። ጥቂቱ ነገራችሁ እየበዛ ይሄዳል። አሜን። እየበዛ ይሄዳል በኢየሱስ ስም። ስድስተኛ የእግዚአብሔር እጅ ከመከራ ያወጣል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እስራኤልን ከመካከላቸው በብርቱና በጸናች ክንድ አወጣ ከመካከላቸው ለ400 ምናምን ዓመት ከገዛቸው ጭቃ ካስረገጣቸው ጦብ ካስጠፈጠፋቸው ሲፈልግ ከሚገላቸው ከመካከላቸው አለ። እንደውም ይሄን በዘጸአት መጽሐፍ ምዕራፍ 8 ቁጥር 19 አካባቢ እንደዚህ ይላል። ተመልከት፣ እኔ ስማኝ። እንደዚህ ይላል፣ የግብፅ አስማተኞች ፈርዖንን ይቺ የእግዚአብሔር ጣት ናት አሉት ይላል። አስማተኞቹ ናቸው ያሉት። መጀመሪያ አካባቢ አጋጣሚ መስሏቸው ነበር፣ ክስተት መስሏቸው ነበር። እነሱም ዱላቸውን አንስተው ነበር። እየበረታ ሲሄድ ግን ይሄ የእግዚአብሔር ጣት ነው። ዛሬ በጌታ በኢየሱስ ስም ካንገሸገሻችሁ መከራ የሚያወጣ የእግዚአብሔር እጅ ይዘረጋላችሁ። እኔ አሁን ያንገሸገሸኝ አንድ ጉዳይ ያንገሸገሸኝ ስሙን መስማት የማልፈልግበት አንድ ጉዳይ ከዚህ ነገር በጌታ በኢየሱስ ስም የእግዚአብሔር እጅ ያወጣናል። የእግዚአብሔር እጅ እንደዚህ ነው የሚለው፣ ከመካከላችሁ እስራኤልን በብርቱና በጸናች ክንድ አወጣቸዋል። እየጨመረ ስማ፣ ያንተ ጉዳይ እየጨመረ ከሄደ የእግዚአብሔር እጅ ነው። ከዚህ በኋላ መስሪያ ቤት ስትሄድ 3 እጅ ነው ያለ። ጌታ ሆይ እንትን ነው በለኝ፣ የፈለከውን በለው፣ የፈለከው 3 እጅ ያለው ፍጥረት አታውቅም። በቃ 3 እጅ ነው አንተ አለ፣ 2 እጅ ሌላ 3ኛ እጅ አለ። በቃ ሊዘጉብ ሲል ይከፍታል። ኢየሱስ ጌታ። 7ኛ የእግዚአብሔር እጅ ዘመንን ይሰጣል። ዘመንን ይሰጣል። በመዝሙር መጽሐፍ 31 ቁጥር 15 ዘመኔ በእጅ ነው ይላል። ዘመኔ በእጅክ ነው። አየህ፣ ዘመኔ በእጅ ነው ማለት ነገ በእጅ ነው ማለት ነው። ከዛ እንደውም እንደዚህ ይላል መዝሙር 31 አንብቡት፣ ከሰው እጅ አድነኝ ይላል፣ ከሚያሳድደኝ ዛሬ የሚከታተለኛል ሊይዘኝ የሚፈልግ ወንድሜ። በቃ አንተ እግዚአብሔር እጅ ላይ ከገባ ከሰው እጅ ተወጣና ይኸውልህ በቃ የእግዚአብሔር እጅ ነው ዘመን የሚሰጠው። ዘመን የሚሰጥ የእግዚአብሔር እጅ፣ እድሜ የሚሰጥ። አሁን ለምሳሌ ዘንድሮ 2017 እየገባ እየወጣ ያለው ለምን ይመስላል? ሰይጣን ፈቅዶልህ አንተ ጠንቃቃ ስለሆንክ አይደል? ዘመን ተሰጥቶል። አቤት እንደዚህ አውደ ዓመት ተብሎ በቃ እንኳን አደረሰ ተብሎ ቄጤማ ተጎዝጉዞ 2017 ብለህ
አብረው የነበሩ ሰዎች እኮ እየሄዱ ነው አንተ እንኳን ልትሄድ አይደለም ጭራሽ ብሶብህ ዘመን የሚሰጥማል ቆይ እንደውም እኔ በጣም ሞደው ቃል አለ ያዕቆብ እንደዚህ አለ እኔ አይንህን አያለው ብዬ ተስፋ አላደረኩም ነበር አለ እግዚአብሔር ግን ልጆችህን ጭምር አሳየኛል ማለት ያዕቆብ የፈራው ለዮሴፍን አላየም ብሎ ነበር ጭራሽ አያት አረገው እንደውም አሁን ዝም ብዬ ሳስበው እንኳን አይደለም ልጅ የልጁን ተው ልጅ ወልደ ገና አያት ሆናል ዘመን ይሰጣል እግዚአብሔር እጅ ደሞ ዘመን ሲሰጥ ጌታ ምስክ የምታርፍበት ደሞ ዝም ብሎ ቁጥር አይደለም ዱሬሽን ኦፍ ታይም ኳሊቲ ኦፍ ላይፍ ኢየሱስ ጌታ ነው እሺ ስምንተኛ የእግዚአብሔር እጅ ድጋፍ ይሆናል ምርኩዝ ይሆናል መጽሐፍ ሲናገር እንደዚህ ይላል ጻድቅ ቢሰናከልም አይወድቅም እግዚአብሔር በእጁ ደግፎ ይይዘዋል I love it thank you Jesus ጻድቅ ቢሰናከልም አይወድቅም እግዚአብሔር በእጁ አየ እሱ ከጥቀጥ ሸምበቆ አይደለም የተደገፉበትን አይወጋም አለ ሸቃባ 2 ቀን ስልክ ደውለ ቢያጽናና እድሜ ልክን ይወጋል አልሰማኝ ወጌታ 1 ወር የቤት ኪራይ ከፍሎለ እኔ እኮ ነኝ አስተምሬ ለዚህ ያደረስኩት ይላል ሳርኩት ይላል የእግዚአብሔር እጅ አለ ጻድቅ አለ ቢሰናከልም አይወድቅም እግዚአብሔር በእጁ ደግፎ አሁን አሜሪካ የደገፈቻቸው እነ ግሪክ በዓለም ኢኮኖሚ ቀውስ ጊዜ አሜሪካ እኮ እንጥሽ ነው ያለችው አሜሪካ ጥሽ ስትል ግሪክ ወደቀች ሌላው ዓለም ሁሉ ተደፋ ደግፋ ነው ያዘችው አሁን አሜሪካ መፎክሮ ይመስላል እርዳታዬን ሰበስባል አልሰጥም አይ የሚደግፍ እጅ በነገራችን ላይ እሱ ሲያቆርፍ አንተ ራትን ሳትበላ ነው የምታድረው ምን ነው ዝም ብለው የሆነ በጣም የሚረዳ ሀብታም ጋር አይተው ከሆነ እሳቸው ዝም ካሉ አንተ ራትን አትበላ በሚያስቀውም በማያስቀውም ስትስቅ ነው ግን ማጠገባቸው ከተቀመጡ ዝም ብለ እንደው አትደገፈው እንደው አንዳንድ ሰው አይደግፍ እንደው ሲያስቀ ነው የሚኖረው በቃ ያለ አማራጭ እሱ ነው እርዳታው ድጋፉ እንዳይቆም መሳቅ ነው ዝም ብለ ጸልይኩል የእግዚአብሔር እጅ ይደግፋል say amen አትወድቅ እንደዚህ ለመርቀህ ዳዊት እንደዚህ ያለ እንኳን የሚሉኝ ይፈራዋል ካሁን ከመቼ ወደቀ ቢሉት እኮ ነው ይፈራዋል እየጠበቁ እንደዚህ ብለው ይቀራሉ አለ እንደዚህ ባርካለሁ እንዲህ ብለው ሲል የሚጠብቁላ ይሁን ውርደትን ሳይሆን ክብርን ያያል ዘጠነኛ የእግዚአብሔር እጅ ከተፎካካሪ በላይ ያረጋል አለ ኮምፒቲሽን አለ ውድድር አለ እንዳይመስል ብራዘር አለ መጽሐፍ ሲናገር እንደዚህ ይላል የእግዚአብሔር እጅ በኤልያስ ላይ መጣች ይላል ከንጉሱ ፈረስ ፈጥኖ ሮጠ አሁን ኤልያስን ከአካብ ሰረገላ ፈጥኖ እንዲሮጥ ያደረገው የመጣበት እጅ ነው ከተፎካካሪ በላይ የሚያፈጥን እጅ አሁን የእግዚአብሔር እጅ ኮምፒት ከሚያረጉ በላይ ያደርጋል አሁን አስበው እኔ እንደው መጽሐፌን እኮ ስለ ኤልያስ ፈረስ ነው የቀደመው በቃ ፈረስ ነው የቀደመው ሊል ፈልጎ ነው አልልም እኔ ፈረስ ነው የቀደመው እንደዚህ ነው የሚለው አንቡት አንደኛ ነገሥት መጽሐፍ ምዕራፍ 18 ቁጥር 46 እንደዚህ ይላል የእግዚአብሔር እጅ በኤልያስ ላይ መጣች እና ስማ ይሄ እጅ እየመጣ ቸርች ላይ እየጣለ ብቻ ቢሄድ መሰለ እንዴ እና ከተፎካካሪ በላይ ያረጋል አሜን በል እሱ አለቃ ፊት አለቃ ጋር ነጥብ ሊያስቆጥር ሽቅ ብሪንቅ ብሎ ክሪስማስ ትሪ መስሎ እያለ ሲሄድ አንተ እናቴ ምንም ሳትሆን ዝም ብለህ ሄደ ሄሎ ለራሱ ፕሮፖዝ ያደረገውን ቦታና ሹመት መዳንያለም ያመጣል ለአንተ ወይኔ እኔ አንተም ቦን አሜን መጽሐፍ እንደዚህ የእግዚአብሔር እጅ አለ መጣችበት ከፈረስ በላይ አስበው እንግዲህ ሰው ከፈረስ ቀድሞ ሲሮጥ ጌታ ሆይ ኃይሌ ራሱ እንዲያሮጥ ኤልያስን ዝም ብዬ እንዴው ሲሄድ ከማገኛቸው አንዱ ሰው ከመጠይቀው አንዱ እሱ እንዴ ነው ገና ሮጥከው ብዬ አስረኛ መንገድን ይከፍታል የእግዚአብሔር እጅ
መንገድ ይከፍታል በነህምያ መጽሐፍ ምዕራፍ 2 ቁጥር 8 እንደዚህ ይላል መልካሚቱ እጅ በኔ ላይ ነበረችና ንጉስ ፈቀደልኝ ይላል ነህምያ ምንድነው ነህምያ ንጉስ የፈቀደልኝ ብላችሁ ተጠይቁት ሁለት ጥያቄ ጠይቄ ነበር በመልካም እንዲያሳልፉኝ አንደኛ ሁለተኛ ዛፍ እንዲሰጡኝ እንጨት እንዲሰጡኝ በመልካም እንዲያሳልፉኝ ንጉስ ደብዳቤ እንዲጽፍልኝ አለ በመልካም እንዲያሳልፉኝ ነህምያ እንደዛ መልካሚቱ ያምላክ እጅ በኔ ላይ ስለነበረች ንጉስ ፈቀደልኛል እንዳታቆሙት ይሂድ ወዳየው ነገር ይድረስ እግዚአብሔር ያለውን ይስራ ዛሬ ባርካለሁ ንጉስ ፈቅዶልሃል ፈጥነ መሄድ ይሆንልሃል አዘግይ ነገሮች ከመንገድ ላይ ይነሳሉ ንጉስ ፈቅዶልኛል አተገባችሁ ያለውን ሰው እንዲበሉት ከዛሬ ጀምሮ ንጉስ ፈቅዶልሃል በሉት ይሂድ ብሎሃል በሉት አይቁም ተብለሃል በሉት አሁን ሰማይ ነህምያ ለምንድን ነው ጉዞ የጀመረው ቅጥሩን ሊሰራ የእግዚአብሔርን ሕዝብ ክብር ሊያስመልስ ቅጥሩን ሊሰራ ነው በጌታ በኢየሱስም እግዚአብሔር በዘመናችሁ ሊሰራ ያለውን ነገር ትሰሩ ዘንድ በኢየሱስም ከመንገዳችሁ ላይ እንቅፋት ተነስቷል በኢየሱስም የእግዚአብሔር እጅ መንገዳችሁን ይከፍተዋል ጎዳናችሁን ያቀናዋል መንገዳችሁን ያቀናዋል አንድ ጊዜ ጩሁና ንጉስ ፈቅዶልኛል በሉ ድከሙና ንጉስ ፈቅዶልኛል በሉ እኔ ስናገር እናንተ ንጉስ ፈቅዶልኛል ተላላችሁ እንድሰራ እንድትሰራ እንድታገለግል እንድትማር እንድትሮጥ በጊዜ እንድትደርስ ከጠላቶች በላይ እንድትሆን ቅጥሩን እንድታድስ በክብር እንድትገለጥ በኢየሱስ ስም ይሆንልሃል በኢየሱስ ስም ይሆንልሃል ወንጌል ይለውጣል